ሰላም ተላልኩ አብሮሽ ጥላ ከየት ነው ከየት ነው አቤት ከሸዋ ነው ያለሽ ሸዋ የት ነው ኢትዮጵያ ነው ሸዋ የት ወረዳ ነው የምትኖሪው አሁን የምትኖሪው የት ነው አሁን የምኖረው ሳውዲ ነሽ ኦኬ ሸዋ ልጅ ነሽ ያጣየ ልጅ ነሽ ማጀቴ የአማራ ልጅ ነሽ አዎ ማጀት ማለት ምን ማለት ነው ማጀት ማለት ሁሉ ነገር በቤቱ ያለ ማለት ነው በቃ ማጀቴ ማለት አጣየ አካባቢ ነው ማጀቴ ይባላል ይፋት ኢፍራታና ግድም ይፋት ማለት ነው እዛው አጣየ ጎን ያጣየን ስም ድሮ ታውቁታላችሁ ማን እንደሚባል ከኦሮሞ ወረራ በፊት ያለውን ስም ታውቂዋለሽ እኔ አላውቅም በጣም ጥሩ ስንት አመት ሆነሽ ሳውዲ አረቢያ አሁን 5 አመቴን ጨረስኩ 6ኛ አመቴ እድሜሽ ስንት ነው አሁን 28 ወደ 29 ሄድኩ ነው ጓደኛ በጅተሻል አይለኝ ባለትዳር ነበርኩኝ አሁን የለኝም ትዳር ማለት ፈተሽ ነው እርሺ ወይስ ፈታሽስ አይደለም ባለትዳርና የአንድ ልጅ እናት ነበርኩ ከዛ ያው እዚህ ከመጣሁኝ አሁን ተፋታሁ ማለት ነው ለምን ፈታሽ አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት እኔ ሳውዲ ነኝ እሱ ኢትዮጵያ ነው እንቻ አሁን በጣም ቆንጆ ልጅ ነሽ ስንት አመት ሆነች ልጃችሁ ልጃችን ወንድ ነው አሁን 7 አመቱ እና ወንድ ልጅ ያላችሁ ይፈርታል ርቀት 8ኛ አመቱን ይዟል በ8 አመቱ ነው ማን ጋር ነው የሚኖረው አባቱ ጋር ነው ወይስ አንቺ ቤተሰብ ጋር ሲኖር የጋራ ነበር የኖሩት አባቱም ጋር ቤተሰቦች ጋር ቤታችን ጎረቤት ለጎረቤት ነው ያገባሁት ያሳደገኝን ነው ጎረቤት ነን ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ ያለው ነው 9ኛ ክፍል ያለው ነው ያገባሁት ከዛ ያሳደገኝ በእድሜ ትንሽ ይበልጥሽ ነበር ማለት ነው ብዙ አይደለም በእድሜ የሚበልጠኝ 8 አመት ነው ብዙ ይባላል አይባልም እስከ 10 አመት አማራ ያገባል ሚስትም ቢበልጥ ምን ችግር አለ ሚስትም ብትበልጥ አሁን እኮ የኛ ፋሽን እንዳስተዳደጋችን ነው አስተዳደጋችን የወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ አሁን እሱ አግብቷል አላገባም ውሽም አለው አላውቅም አትዋሺ ላሳርቃችሁ አላውቅም ውሽም አለው ሰምተሻል ፈተህ አሁን ዘመሳቅ ያስፈልግ ምክንያቱም አንድ ልጅ በመካከል አለ አብሮሽ ያደገ በጣም አማራ ነው አይደል ወያው በጣም ጥሩ ስለዚህ ውሽማ እንዳለው ነግረውሻል ደውለው እኛ በዚህ አይደለም የተጣላ ነው በራሳችን ነው ወደዛ አለመግባባት ነው አንቺ ተጠራጥረሽ ታውቂያለሽ አላውቅም በጣም ነው ማምነው ታዲያ ለምን ትፋታላችሁ አለመግባባት ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለክ በድህነት ሀብታም ነው ገንዘብ ስታገኝ አይደለም ገንዘብ ሲገኝ ማለት ታዲያ ምንድነው? ያኔ እኔ ያለው ስደት ነኝ። እኔ አሁን ላይ በገቢ እኔ በልጣለሁ ከሱ ገብቷል። አሁን ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣየን ካወቀው እንግዲህ አጣየ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የኛም ማጀቴ ደግሞ እንደዛው አንድ ጋር ነው። አጣየ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት እና ያው በነገሮች አለ መግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 አመት አብረን ኖረናል። ልክ 7ኛ አመታችን ወደፊት ሆኖ ነው እኔ ወደዚህ ልጄ 2 አመት ከ3 ወር እያለ ነው ስደት የመጣሁት
ከዛ ያው ለቤተሰቦች ቀን ቤተሰቦች ጋር ይውላል፣ ለሊት አባቱ ጋር ነበር የሚያድረው ልጃችን። በኢኮኖሚ ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት። እኔ እንግዲህ እሱን ከሱ በኩል ገንዘብ አንቺ ልሽ ነበር በቶሎ አንቺ ከማለቱ በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብተሃል? የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ነፍሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም አባቴ 2 ዓመቱ ካረፈ። ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበርኩ በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛን ነገሮች አብረን ሆነን ብዙ ታገልንና 6 ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለወጥ አልሆን ሲል እኔ ወደ ሳዑዲ መጣሁኝ ልጄን ትቼ። ማድረግ ያለብኝ ነገር የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። ላስታርቃችሁ አልታረቅም። በውስጥ መስመር ላኪልኝ የሱን ስልክ። አልታረቅማ ግደለሽ እንደዚህ አይደለም። ይሄ አይደለም። ለምን መሰለህ? ቆይ ግደለሽ ምን አለ መሰለህ? እስኪ እኔ እንደማዳምጪኝ እኔ ስሚ ደግሞ ይኸውልሽ፣ እኛ ካንቺ በልጠን ወይም ካንቺ ችግሩን አውቄ አይደለም፣ ግን በጣም ቆንጆ ነሽ እንደምትወጂ አውቄ ያለው ከአይንሽ ሁሉ። ትልቁ ደግሞ የ7 ዓመት 8 ዓመት ልጅ አላችሁ። ሁለተኛ በልጅነትሽ ያገባሽው ባልሽ ነው። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። አማራዎች ናችሁ። የኢኮኖሚ ችግር ነው ሁሉንም እያሰደደው ያለ አማራ። በራሱ ጊዜ ስልጣኑን አጥቷል፣ ለሌሎች አሳልፎ ሰጥቷል። አሁንም እየተባላ ነው። ፋኖ እኮ ራሱ አንድ መሆን አልቻለም። እስክንድር ነጋ የሚባል መርዝ መካከሉ ገብቷል። ፋኖ አንድ እያደረጉት ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽም። በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆንሽ እየደወሉ በቃ ተይው እሱን ያገባሻለሁ እድሜውም ምን 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰሚያቸው። እኔ ግን የምመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ፣ አነቃቃኝ። ያለ ነገር እኔ ትክክል ነው። አንተስ ምን ታስባለህ በይው። ወዲያውኑ አልቅሶ የሚመጣው እኔማ መች እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮል ሳትሽ፣ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሰዋል። አንተም ራሱ ይችን የመሰለች ቆንጆ መፍታትም የለብህም። ልጃችሁን ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለክ ሌላ ሀገር መቀየር፣ እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? ምክርህን ያው እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። በጣም ዝም ብዬ ልጫወት ገብቼ ላይ ብላይ ሳይ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ቤቱን ደግሞ ለምንድን ነው ፎሎ ያደረግሽ? አንቺ እድለኛ ነሽ። ፎሎ ያላረገ ሰው በመጀመሪያ ገብቶ ሲያወራ
የኛን ሚዲያውን ሰው 3000 5000 ሰው አለ፣ ግን ሚዲያውን ፎሎ አያደርግም። ለምን መሰለሽ? አማራ በተለይ ምቀኛ ትበልጪው በንግግር ርቱዕ ስትሆኝ ለምን እበለጣለሁ እከሌለው እንደ መረጃ የሚሰጠኝ እሱ ከኔ በልጦ ነው የሚል ደንቆሮ ነው። ስለዚህ አንቺም ፎሎ ማድረግ አለብሽ። ፎሎ ባክ ላደረግሽ ሲሄድ እኮ ፎሎ የለሽ። እኔ አንድ ኤርትራዊ ልጅ አለ። ያ ሁሉ ስንት ሚሊዮን እየተከተለው አንድ ሰው ነው ፎሎ ያደረገ። አያችሁ፣ የኢትዮጵያ ህዝብ ኤርትራ ህዝቡ ራሱ በግ ነው ማለት ነው። ፎሎ የማያደርግን ሰው መከተል ራሱ ምን ይሰራል? ሌባ ነው ማለት ነው። አንድ ሰው ነው ፎሎ ያደረገ፣ ፎሎ ባክ ያደረገ። this is really crazy። እንደዚህ አይነት ሁለት እግር ኤርትራና ኢትዮጵያኖች እንዳትመጡ ወደ አልፈልጋችሁ። እውነታን አይፈልግም። በተለይ አማራ ህዝብ፣ የኢትዮጵያ ህዝብ። አመሰግናለሁ። እስቲ ፎሎ ባክ ላድርግሽ። ይሄው ፎሎ ባክ። ይቅርታ